በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። መዝሙርንና ምስጋናን የተቀደሰ ማኅሌትንም አንብቡ። በልባችሁም ለእግዚአብሔር ተቀኙ፣ ዘምሩም። ዘወትርም ስለ ሁሉ በጌታችን በኢየሱስ ክርስቶስ ስም ለእግዚአብሔር አብ ምስጋና አቅርቡ። ወደ ኤፌሶን ሰዎች ምዕራፍ 5 ቁጥር 19። ስለ ሁሉም ነገር ተመስገን እንበለው፣ ስለ ሁሉም ነገር ተመስገን እንበለው። ሰዎች ምንም የለን እኛ የምንለው፣ አምላክ ይሁን ሲል ነው ሁሉ የሚሆነው። ስለ ሁሉም ነገር ተመስገን እንበለው፣ ስለ ሁሉም ነገር ተመስገን እንበለው። ሰዎች ምንም የለን እኛ የምንለው፣ አምላክ ይሁን ሲል ነው ሁሉ የሚሆነው። ስለ ሁሉም ነገር ተመስገን እንበለው፣ ስለ ሁሉም ነገር ተመስገን እንበለው። ሰዎች ምንም የለን እኛ የምንለው፣ አምላክ ይሁን ሲል ነው ሁሉ የሚሆነው። ስለ ሁሉም ነገር ተመስገን እንበለው፣ ስለ ሁሉም ነገር ተመስገን እንበለው። ሰዎች ምንም የለን እኛ የምንለው፣ አምላክ ይሁን ሲል ነው ሁሉ የሚሆነው። ከእኛ ይልቅ ለእኛ አምላክ ያውቃልና፣ የሚያስፈልገንን መቼ አጣዋልና። ተመስገን ስንለው አምላኮች ተመስገን፣ የማይሆነው ሆኖ እናገኘዋለን። ስለ ሁሉም ነገር ተመስገን እንበለው፣ ስለ ሁሉም ነገር ተመስገን እንበለው። ሰዎች ምንም የለን እኛ የምንለው፣ አምላክ ይሁን ሲል ነው ሁሉ የሚሆነው። መከራ ደርሶብን ሐዘን ቢከበን፣ ሐሴትና ደስታ እኛን ቢገጥመን፣ ሁልጊዜ የአምላክን ፊቱን ተመልክተን፣ ስለ ሁሉም ነገር አለብን ማመስገን። ስለ ሁሉም ነገር ተመስገን እንበለው፣ ስለ ሁሉም ነገር ተመስገን እንበለው። ሰዎች ምንም የለን እኛ የምንለው፣ አምላክ ይሁን ሲል ነው ሁሉ የሚሆነው። መቅደም ያለበት ያስቀደመ ሰው፣ መንግሥቱንም ጽድቁን የሚናፍቀው፣ ይኖራል ዘላለም ተመስገን እያለ። በተስፋ ትንሣኤ አዲስ ሕይወት አለ። ስለ ሁሉም ነገር ተመስገን እንበለው፣ ስለ ሁሉም ነገር ተመስገን እንበለው። ሰዎች ምንም የለን እኛ የምንለው፣ አምላክ ይሁን ሲል ነው ሁሉ የሚሆነው። መኖርም መሞትም ማግኘትም ማጣት
ይፈራረቃሉ በሰው ልጅ ሕይወት። አመስጋኝ የሆነ እንደ ኢዮብ የጸና በእግዚአብሔር ተማርኮ ይላል ቀና ቀና።